ጦርነት ከተፈለገ ወረቀት አያድነውም ሲል ህወሓት ገለጸ። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ህወሓት እንደ አዲስ ፓርቲ መመዝገቡን ከተቀበለ አሸባሪ ነበርኩ ብሎ ማመኑ ነው ሲሉ ተናግረዋል። ጽዮን ላይኩን ተጨማሪ አላት። ግንቦት 5 ምርጫ ቦርድ ለህወሓት የሰጠውን እውቅና እንደሚሰርዝ ቀነ ገደብ ያስቀመጠበት ዕለት ማብቂያ ነው። በዶክተር ደብረጽዮን የሚመራው ህወሓት በበኩሉ ህወሓት ፈርሞ ያልተቀበለው የምርጫ ቦርድ ወረቀት ቢሰረዝም ባይሰረዝም የህወሓትን ህልውና የሚወሰን አይደለም ባይ ነው። ከቀናት በፊት ከአንድ ሚዲያ ጋር ቆይታ ያደረጉት የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ህወሓት በግንቦት 5 ከፓርቲነት ይሰረዛል፣ ቀጣዩ ምንድነው የሚሆነው ተብለው ለቀረበላቸው ጥያቄ ምርጫ ቦርድ ፓርቲውን እንደ አዲስ ሲመዘግብም በራሱ ፍቃድ አደረገው እንጂ ህወሓት አልተቀበለውም፣ ቢሰረዝም ህወሓትን የሚመለከት አይደለም የሚል ሆኗል። ያንን ከ3 ወር በፊት ወይም ከ2 ወር በፊት የተሰጠውን ማስጠንቀቂያና እግድ መሰረት አድርገው አሁን ምርጫ ቦርድ ያንን ወረቀት ቢሰርዙት ይላል። ያንን ወረቀት እኮ ሲጀምር እኛ አልተቀበልነውም ያልነው ወረቀት ነው። አልተቀበልነውም ያልነው ወረቀት ነው። ይሄ ወረቀት ከ6 ወር በፊት የመጣ ነው። የፕሪቶሪያ ስምምነት መቼ ነው የገባ ነው? የፕሪቶሪያ ስምምነት ደግሞ ከ2 ዓመት በፊት ነው የገባ ነው። የጊዜያዊ አስተዳደር ያቋቋመው መቼ ነው? ከ2 ዓመት በፊት ነው። ህወሓት በፕሪቶሪያ ስምምነት ውስጥ የገባ ከ2 ዓመት በፊት ነው። 2 ዓመት ከ6 ወር ወይም ከ5 ወር ይሆናል። ይሄ ወረቀት ደግሞ የ6 ወር ወረቀት ነው። ስለዚህ ከፕሪቶሪያ ስምምነት በኋላ ከ2 ዓመት አካባቢ በኋላ የመጣ ወረቀት ስለሆነ ከፕሪቶሪያ ስምምነት ጋር የሚያያይዝ ነገር የለውም። እኛ የፕሪቶሪያውን ስምምነት ይዘን ከፌደራል መንግስት ጋር ያለንን ኢንጌጅመንት እንቀጥላለን። የምርጫ ቦርድ ግን ሰጠው ቀማው፣ ሰጠው አገድኩ እያለ በዛ ወረቀት ላይ መቆየት አይችልም ብለን እየተናገርን ያለን። ህወሓት አሁን የገባበት እሰጥ ገባ ከፌደራል መንግስቱ ጋር ሳይሆን ከምርጫ ቦርድ ጋር ነው። ስምምነቱን የፈረመው የፌደራል መንግስቱ በመሆኑ የሚያበቃ ጉዳይ የለምም ብለዋል አቶ አማኑኤል አሰፋ። የፌደራል መንግስት ጉዳዩን ለምርጫ ቦርድ አሳልፎ መስጠቱ ይታወሳል። ይሁንና ህወሓት የምርጫ ቦርድን ወረቀት ሳይሆን የፕሪቶሪያ ስምምነት ነው የምንከተለው ሲሉ ገልጸዋል። ህወሓት ከዚህ ቀደምም ሲሰጣቸው በነበሩ መግለጫዎቹ ብሎም አቶ አማኑኤል በነበራቸው ቃለ መጠይቅ ላይ ፕሪቶሪያ ስምምነትን በፓርቲነት እንዲፈርም የተደረገው ህወሓት ነው፣ ስምምነቱም የነበረው ህጋዊ ሰውነቱ እንዲመለስ ነው ያሉ ሲሆን የጸረ ሽብር ህጉ የሚያዘውም ይህንኑ ነው ብለዋል። እንደ አዲስ ለመመዝገብ የሚያስችል ህግ ማውጣቱ አዲስ ሆነው መመዝገቡ ምናምን ብቻ ችግር የሆነ በጣም ብዙ ሰው